ጌታ አምላክ ይባርካችሁ። በዚህ ቤተክርስቲያን ከእናንተ ጋር በዚህ እሁድ ምሽት የእግዚአብሔርን ቃል እንድካፈል ደግሞ ጸጋን እንድካፈልም ጭምር እግዚአብሔር ስለሰጠኝ እድል ጌታ ይባረክ። መሪዎችን እጅግ አድርጌ አመሰግናለሁ። እግዚአብሔር ይባርካችሁ። ቀጥታ ወደ እግዚአብሔር ቃል ነው የምንገባው። ከዛ በፊት ግን ለቃሉ እንጸልይ አይደል? ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው አይደል የሚለው መጽሐፍ። የአምላክ መንፈስ ወደኛ እንዲመጣ የሚያስተምረው፣ የሚመክረው፣ የሚያጽናናው፣ የሚደግፈው እርግጥ ነው በዘማሪው ውስጥ ጌታ እያለፈ ነበር። ፕሮግራም መሪው የሚያስገርም ነገር ነበር የሚናገረው። የጌታ ፈዋሽነት ቀድሞ በቤታችን መግባት፣ እጁ እኛን መዳሰሷ፣ ነገራችን እንዲድን ማድረጉ፣ ሃሌሉያ። እሱ የተናገረ የጌታ ኢየሱስ ክርስቶስ ፈጣንነት ያስገርመኝ ነበር። ለመቶ አለቃው ትዝ ይላችኋል። ቃል ተናገር ከጣራው በታች ልትገባ አይገባኝም አለውና ወዲያውኑ ሰዎች መጥተው ልጅ ተሽሎታል አሉት። ሰዓት ነው የጠየቀው ሰውየው። ምን ጊዜ አለ? ምን ሰዓት ላይ ከኢየሱስ አፍ የወጣውን ያንን ፈጣን ቃል በምን ሰዓት አልፎ ሄዶ ቤት ውስጥ ፈውስ እንዳደረገ ለመረዳት ለማመስገን ጭምር። እውነት ነው፣ ጌታ ፈጣን ነው። ከጥያቄዎቻችን በላይ ፈጣን ነው። ክብር ለእግዚአብሔር ይሁን። እዚህ ምድር ላይ ሱፐር ከሚባሉ ማንኛውም ነገሮች በላይ የኛ አምላክ ፈጣን ደራሽ ነው። ፈጥኖ ደራሽ ነው። አንዳንድ መንግስታት ፈጥኖ ደራሽ ይላሉ ፖሊሶቻቸው። የኛ ጌታ ፈጥኖ ደራሽ ነው። እናመሰግናለን። ክብር ምስጋና ላንተ ነው። ደግሞ በዚህ ምሽት ከቅዱሳን ጋር እግዚአብሔር ቃል እንድንካፈል፣ መንፈስ እንድንካፈል፣ ወደ አንተ መምጣት የሚያስችለን ፐርፌክሽን ሙሉ ሰው ለመሆን እንዳደርሰው ሙላ እንድንይዝ እግዚአብሔር ዛሬም የልጅ መልክ በላችን ላይ የተሳለ ስላለ እናመሰግናለን። ባሪያ ጳውሎስ እንደተናገረ የልጅ መልክ በእኛ ላይ እስኪሳል ምን ይጀምራል በእናንተ ላይ እስኪሳል እንዳለ ዛሬም በእኛ ላይ የልጅ መልክ እንዲሳል እግዚአብሔር አባባቶ በተለያዩ ጸጋዎች እየደረስከን ስላለ እናመሰግናለን። ሙሉ ሰው ወደ መሆን አደርሰን፣ ሙሉ ሰው ወደ መሆን አደርሰን። ደህንነታችንን በማስጠበቅ እስከ ፍጻሜ ድረስ በመሄድ ወደዛ ወዳዘጋጀው መንግስት እግዚአብሔር ሆይ መግባት ይሆንልን። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነርሱ ባሪያዎች ብፁዓን ናቸው ይላል መጽሐፍ። እናንተ ወገኖች ብፁዓን ናችሁ። ጌታ ደግሞ አስቀምጦ በማዕድ ዙሪያ እናንተን የሚያገለግልበት ጊዜ አለ። እላችሁ ያለው ብፁዓን ናችሁ። የልጁን መልክ ለእውነት ለመምሰል በምታደርጉት በዚህ ጥረት ውስጥ እግዚአብሔር በእናንተ ላይ ብርሃኑን እየለቀቀ ወደ ፍጽምና ያደርሳችኋል። ክብር ለአምላክ ይሁን። እናመሰግናለን። ከቅዱሱ መጽሐፍ ተናገረን በኢየሱስ ስም አሜን።